ኦነግ ወሎ በሙሉ ክሌም ያደርጋል ደቡብ ጎንደርንም ክሌም ያደርጋል ደቡብ ጎንደር የእጁ ዳይናስቲ መሰረት ነበረች የእጁ ዳይናስቲ መቀመጫው ደብረታቦር ነበር ደብረታቦር የሰየሙት በክርስቲና ነው ከዛ በፊት ኦሮሞ የሚጠራበት ሲያሜ ነበረው ባህር ዳር ሞር አከራካሪ ነው የማናት ብለን ከፍንፍኔ ይልቅ ማለት ነው ይሄማ እንብርት ነው የኦሮሞ እንብርት ነው ለኦሮሞ እንደ ማማለያ ሰንደቅ ዓላማህን ይሄው ፍንፍኔ ላይ ሰካ ነው ኢሹ አይደለም ለኦሮሞ ጥያቄ የኦሮሚያ ክልል ሰንደቅ ዓላማ በፍንፍኔ ላይ መሰቀሉ አይደለም ጥያቄው ኦሮሞ በራያ ነበር እንደውም ከዛ ወዲህ ነው የመጣው ከግብጽ ወደዚህ እየተገፋበት ሲመጣ ከሰሜን ነው ወደ ደቡብ የተጓዘው ብለን እናምናለን በእኛ ዘመን እንኳን ቅርብ ጊዜ እኮ ነው ከመገናኛ ወደዛ ከተማ የሆነው ኦሮሞ ነው አርሶ ሲኖርባት የነበረው ስለዚህ የኦሮሚያ አካል ናት በምንም መልኩ ከዚህ ተነጥቃ ለሌላ ልትሰጣት ይችላል መቀሌ የትግራይ ክልል አካል ሆና ባህር ዳር ጎንደር የአማራ ክልል አካል ሆኖ ሐዋሳ የሲዳማ ክልል አካል ሆኖ ፌደራል ገቨርንመንት ኮኦርዲኔተር ነው መሬት የለውም በኢትዮጵያ ህገ መንግስት መሬት የለውም ስንዝር መሬት የለውም ስለዚህ የፌደራል ልትሆን አትችልም በህገ መንግስቱም ቢሆን የራሱን ክልል ዋና ከተማ መቆጣጠር የማይችል የፌደራል አንድ ክልል ቢኖር ኦሮሚያ ክልል እንግዲህ እንደሚያውቁት በአዲስ አበባ ከተማ የኦሮሚያ ክልል መዝሙርንና ሰንደቅ ዓላማን ከማውለብለብ መዝሙሩንም ከማዘመር ጋር በተያያዘ ከፍተኛ የሆነ ውዝግብ ተነስቶ እንደነበር የሚያስታውሱት የቅርብ ጊዜ ታሪክ ነውና ከዚህ አንፃር ከህግ አንፃር ከህግ አግባብነት አንፃር ጉዳዩ እንዴት ያዩታል የኦሮሚያ ሰንደቅ ዓላማ ተሰቀለ አይዶን ያናህል እንትን አይደለም እኔ የኦሮሚያ ክልል ሰንደቅ ዓላማ ላይ ነገር ግን ፍንፍኔ ውስጥ እኔም ቄሮኝ የተሳተፍኩበት ማስተር ፕላኑን በመቃወም በርካታ የኦሮሞ ወጣቶች ታግሏል ፍንፍኔ ውስጥ ኦሮምኛ የትምህርት ቋንቋ መሆን አለበት የህክምና ቋንቋ መሆን አለበት ፍትህን የመንግስታዊ አገልግሎትን በአፋን ኦሮሞ ማግኘት አለብን የሚል የኦሮሞ ጥያቄ ነበር ምክንያቱም ቄውን ከዚሁ ነው እየተገፋ ሄደው ስለዚህ እኛ ጥያቄ ኦሮሞ የባለቤትነት ጥያቄ ነው ፍንፍኔ ላይ ያለው የልዩ ጥቅም የምናምን አይደለም የባለቤትነት ጥያቄ ሲባል ደግሞ ልክ እንደ አዳማ እንደ ቢሾፍቱ ኦሮሚያ ክልል ውስጥ የምትተዳደር ፍንፍኔ ነው እነሱ ግን ይሄንን ስርዓት ሳያሲዙ ይሄንን ኦሮሞ ጥያቄ ሳይመልሱ በስርዓት በህግ መንግስት ሳይመልሱ ባንዲራን ሰቀሉና ሁከት ማንሻ ሆነ ነገር ግን ባንዲራውም መንሰቀል የጀመረው 4 አመት በፊት ነው እኔ ባለኝ ማረጃ ትምርት በአፋን ኦሮሞ ፍንፍኔ ውስጥ መሰጠት ከተጀመረ ጊዜ ጀምሮ ይሄ ባንዲራ ይሰቀላል መዝሙርን በአፋን ኦሮሞ ይዘመራል ዛሬ ኢሹ መሆን አልነበረበትም ቅድም እንዳልኩ ሌሎች ሁሉም ትምህርት ቤቶች ላይ አልነበረም በቀስ ነው ብዙ ጥያቄዎች እየቀረቡ ሌሎችም ትምህርት ቤቶች ዲማንዱ ሲመጣ እየተፈቀደለት ተጀመረ እንጂ መጀመሪያ በሁሉም ትምህርት ቤት አይደለም አሁንም እኮ ፍንፍኔ ላይ ያሉት ሁሉ ትምህርት ቤቶች አፋን ኦሮሞን አስተምሩም ሁሉም ሰንደቅ ዓላማውን አይሰቅሉም አፋን ኦሮሞ ተማሪ ያለበት ክፍል የሚሞላ ዲማንድ ገብቷል መጀመሪያ 4 ትምህርት ቤቶች ተጀመሩ ንጹህ በአፋን ኦሮሞ የሚያስተምሩት እኔ እንኳን ልጆቼን ልኬ ቦታ አጣው በጣም ሞላ ኤክሰስ ነው ዲማንዱ አራቱ ትምህርት ቤቶች ስላልቻሉ በየክፍለ ከተማ ባሉት ትምህርት ቤቶች አንድ ክፍል እየተመረጠ እንዲማር ይሄ እኮ ኦሮሚያ ደግሞ ስለማታውቁ ነው እንጂ ኦሮሚያ ውስጥ እኔ ስማር ጀምሮ የነበረ አፋን ኦሮሞ መማር የሚፈልግ አፋን ኦሮሞ ይማራል በአማርኛ የሚማር በኦሮሚያ ክልል ትምህርት ቢሮ በሁለቱም ቋንቋ ነው ያለው ትምህርቱ እስከ 8ም ያለው ማለት ነው ህጋዊ ሂደቱ አንፃር ነው ጥያቄ የሚያነሳው ህጋዊ ሂደቱም ቢሆን ይሄ ኢሹ አልነበረም ማለት አንተ አሁን በአፋን ኦሮሞ ተማርክ አፍ መፍቻዬ ነው ብለ ነው የምትማረው አይደል በአማርኛ እንድትዘምር ይተበቅብሃል እንዴት ነው የምትዘምረው ስላልቻልክ ነው በአፋን ኦሮሞ ትምህርት የጀመርከው እነዛ ህፃናት እነዛ ሰልፍ ላይ ገብቶ እንትን የሚሉት ትምህርት በየክፍሉ እየተማሩ ያሉት አላወቅንም አማርኛ ብሎ ነው በኦሮምኛ የጀመሩት በአፋን ኦሮሞ ጀምሮ እንዴት በአማርኛ እንዲዘምሩ
በካሪኩለማቸው ውስጥ ባለው የአፋን ኦሮሞ ዝማሬ ዘምሮ ቢገቡ ኢሹ አልነበረም። ነገርኩ እኮ ገላን፣ ቡራዩ፣ ለገጣፎ አካባቢ አሁን በሁለቱም ቋንቋ ትምህርት ይሰጣል። ሁለቱም ሰንደቅ ዓላማ ይሰቀላል። ተራ በተራ መዝሙሩ ይከፈትና ተማሪ አብሮ ይላል። የሚችለውን ነው የሚለው። በአማርኛ ሲከፈት አማርኛ ተናጋሪው አብሮ ይዘምርና የፌደራሉን ያወጣል። ቀጥሎ ደግሞ የአፋን ኦሮሞ ይከፈትና የኦሮሚያ ክልል ባንዲራ እየተሰቀለ በአፋን ኦሮሞ ዝማሬ ይቀርባል። ይሄ ማንንም የሚጎዳ ነገር አይደለም። አሰጭ እኔ እንደልኩ ለኦሮሚያ ክልል ባንዲራ መሰቀል የሚታገል ሰው አይደለም። ኢሹም አይደለም። ነገር ግን አንድ እውነት አለ። አፋን ኦሮሞ እየተማረ በአማርኛ መዝሙር ለምን አልዘመርክም ብሎ መጠየቅ አግባብነት አይደለም። ህሊና የሚፈቅድ አይደለም። ስላልቻለ ተመዝግቦ የተለየ ክፍል በአፋን ኦሮሞ እየተማረ ያለው ሰው ሌሎች በአማርኛ ዘምሮ ሰንደቅ ዓላማ ሲያወጡ እሱም በካሪኩለሙ እንደተፈቀደለት ዘምሮ ቢያወጣ ኢሹ አልነበረም። ግን በህግ መመለስ ነበረበት ብያለሁ። በህግ መመለስ ያለበት ይሄ ብቻ አይደለም። ኦሮሞ በፍንፍኔ ላይ ያለው ጥያቄ በአግባቡ መልስ ማግኘት አለበት። ይሄን ቦልድ ጥያቄ መመለስ ያቅታቸው ለኦሮሞ እንደ ማማለያ ሰንደቅ ዓላማህን ይሄው ፍንፍኔ ላይ ሰካ ኖ ኢሹ አይደለም። ለኦሮሞ ጥያቄ የኦሮሚያ ክልል ሰንደቅ ዓላማ በፍንፍኔ ላይ መሰቀሉ አይደለም ጥያቄው። ፍንፍኔ አፋን ኦሮሞ መናገር መቻሉ፣ አፋን ኦሮሞ የሚናገር ሰው መስተናገድ መቻሉ በፌደራል መስሪያ ቤቶች በከተማው መስሪያ ቤቶች ታውቃለህ። ፍንፍኔ ዙሪያ ያሉት ከተሞች ገላን፣ ሰበታ፣ ቡራዩ፣ ጣፎ ይሄው ትልልቅ ከተሞች ናቸው አይደለም? ሆስፒታል እንደሌላቸው ታውቃለህ። በኢሊትሬሲ ሬት ከሁሉም የኦሮሚያ ዞኖች የፍንፍኔ ዙሪያ ልዩ ዞን የተባለው የኦሮሚያ ዞን በጣም ሃይ እንደሆነ ታውቃለህ። ሸገር የተባለው ሸገር ከፍሎ ነው ከዛም ውስጥ ከቀረ አለ። ነገር ግን ልዩ ዞን ብሎ በፍንፍኔ ዙሪያ ያደራጁት ልዩ ዞን በኢሊትሬሲ ሬት ሃይ ነው። ከኦሮሚያ ከደምቢዶሎ ከቦረና ይበልጣል። እዚህ ጋር ሆኖ እምብርት ላይ ተቀምጠው መሀይም መሆን ነበረበት። የቱለማ ልጆች የትምህርት እድል ማግኘት አልነበረባቸው። የህዝብ እንባ ጠባቂ ተቋም መግለጫ አውጥቶ ነበር። በዚህ መግለጫው ምን ይላል? ቃል በቃል በአዲስ አበባ በሚገኙ ትምህርት ቤቶች የአንድን ክልል ሰንደቅ ዓላማ በማውለብለብና የክልሉን መዝሙር በተማሪዎች እንዲዘመር በሚደረገው የማስገደድ ድርጊት ሳቢያ በተማሪዎችና በህዝብ ንብረት ለሚደርሰው ጥፋት ተጠያቂው የከተማ አስተዳደሩ እንጂ ሌላ ውጫዊ አካል ባለመኖሩ ተጠያቂ መሆን ያለበት አስተዳደሩ ከተማ አስተዳደሩ ነው የሚል መግለጫ አውጥተዋል። ያው ከንቲባዋም የውጫዊ ኃይሎች አሉ ብለው ነበርና ይሄንስ እንዴት ይመለከቱታል? እቺ ሀገር የሁላችንም ከሆነች አንደኛ ፌደራል ስትራክቸርን የምንከተል ከሆነ ለሁላችንም መሆን አለበት። ባለን ፕሮፖርሽን ባለን ልክ መጠቀም አለበት። ትምህርቶችም ይሆን የፌደራል መስሪያ ቤቶችም ይሆን የፍንፍኔ ደግሞ የጋራችን ናት ካልን ባሉት መስሪያ ቤቶች በሙሉ አንድ ወጥነት አይደለም ማስተናገድ ያለበት። ሁሉም ዳይቨርሲቲ መስተናገድ መቻል አለባቸው። ፍንፍኔ ላይ ያለን የኛ ጥያቄ ባለቤትነት ነው። ስለዚህ ባንዲራ መሰቀሉ አለመሰቀሉ ጥያቄያችን አይደለም። ባለቤት ነን የፍንፍኔ የኦሮሚያ አዎ ይለያል። አዋሳ የሲዳማ ስለመሆኑ ክርክር አይነሳበትም። አዋሳ ውስጥ ወላይታው ይኖራል፣ ስልጤው ይኖራል፣ ማረቆ መስቃኑ ይኖራል። ግን ለአፍታ ጥያቄ አይቀርብም። ባህር ዳር የአማራ ስለመሆኑ የአማራ ክልል ስለመሆኑ ጥያቄ አይቀርብም። ፍንፍኔ ላይ ሲመጣ ግን የሁላችንም ነው የሚባል አግባብ የለም። ሲጀመር ፌደራል ስትራክቸር መሬት የብሔር ብሔረሰቦች ነው በሚኖሩበት አካባቢ እነሱ በሚኖሩበት ድንበራቸው ብሔር ብሔረሰቡ በሚኖርበት ነው የሚከለለው። ስለዚህ የኦሮሚያ ክልል ኦሮሞ የሚኖርበት አካባቢ በሙሉ ጠቅልሎ ነው ካርታ የተሰራው። ስለዚህ ፍንፍኔ ከጥንት መሰረቱ ጀምሮ አሁንም በእኛ ዘመን እንኳን ቅርብ ጊዜ እኮ ነው ከመገናኛ ወደዛ ከተማ የሆነው ኦሮሞ ነው አርሶ ሲኖርባት የነበረው። ስለዚህ የኦሮሚያ አካል ናት።
በምንም መልኩ ከዚህ ተነጥቃ ለሌላ ልትሰጣት ይችላል። ማልቲ ኔሽን በሚኖሩበት ፖሊኤትኒክ በሆነች ከተሞች ሁሉ የፌደራል እናደርጋለን ከተባለ እሱ ሌላ ጉዳይ ነው። ነገር ግን መቀሌ የትግራይ ክልል አካል ሆና ባህር ዳር ጎንደር የአማራ ክልል አካል ሆኖ ሐዋሳ የሲዳማ ክልል አካል ሆኖ ፍንፍኔ የኦሮሚያ ክልል አካል የማትሆንበት የታሪክም የሕግም መሰረት የለም። ይሄን የሚያነሱ ሰዎች ለምን ሰንደቅ ዓላማ ይሰቀላል ምናምን የሚሉ ሰዎች አንድም ፍንፍኔ ራሷን የቻለች ናት እና የራሷ ህልውና አላት የሚሉ ነው። ሌላው ደግሞ የፌደራል ናት፣ ፌደራል እስከሆነች ደግሞ የሁላችንም ናት ይላሉ። ሕገ መንግስቱ እንደዛ ይላል አይልም። ሕግ ማስተካከል አለበት የሚል ለዛ ነው። ሕገ መንግስቱ ዋና ከተማ ናት ይላል። የፌደራል ዋና ከተማ ናት። ፌደራል ግን መሬት የለውም። መሬት የብሔር ብሔረሰቦች የብሔር ብሔረሰቦች ምክር ቤት ይኖራቸዋል። ባይ ዲፎልት ደግሞ ብሔር ብሔረሰቦች ያዋቀሩት ክልል አለ፣ ያዋቀሩት መንግስት አለ። የነዛ መንግስታት ነው መሬት። የስቴት ነው ይላል መሬት። ስቴት ስል ሪጂናል ስቴት ነው፣ የፌደራል ገቨርንመንትን አይደለም። ፌደራል ገቨርንመንት ኮኦርዲኔተር ነው፣ መሬት የለውም። በኢትዮጵያ ህገ መንግስት መሬት የለው፣ ስንዝር መሬት የለው። ስለዚህ የፌደራል ልትሆን አትችልም። የኦሮሚያ ክልል ሁሉም መስሪያ ቤቶች እዚህ ነው ያሉት። ባንዲራዎች ሲሰቀሉ ነበር ለ30 ዓመታት። ያኔ ለምን አልተነሳም ይሄ ኢሹ? ስለዚህ መሆን የምትችለው የኦሮሚያ ክልል አንድ ከተማ ነው፣ ራሷን የቻለች አንድ ዞን ነው መሆን የምትችለው ባይትስ ኔቸር። ፌደራል ለፍንፍኔ ተብሎ ፌደራል መንግስት መሬት እንዲኖረው ሊደነገግለት አይችልም። ፍንፍኔ የኦሮሚያ አካል ሆና ደግሞ በራሷ ሌላ ክልል አትሆንም። ክልል ውስጥ ክልል አይሆንም። የሐረሪውም በታሪክ በስህተት ነው የተደረገው። እሱን የሚቃወም ካለ በህገ መንግስቱ መሰረት የህገ መንግስቱ ማሻሻያ ሲደረግ እዛ ጋር ይደረጋል እንጂ አሁን የኦሮሚያ ክልል መቀመጫ ሆና ሳለ አንዳንዱ ምን ይላል? የኦሮሚያ ክልል ካፒታል መሆኑ ህገ መንግስት ላይ አልተቀመጠም ይላል። የኦሮሚያ ክልል መቀመጫ ፍንፍኔ ስለመሆኑ በኦሮሚያ ክልል ህገ መንግስት እንጂ በፌደራል ህገ መንግስት አልተቀመጠም ይላል። የኦሮሚያ ክልል ዋና ከተማ እኮ አዳማም ሆኖ ያውቃል። አዳማም ነበር አይደል? አይደለም። ያ በግድ የተደረገ ነው። ሬዚስታንስ ነበረበት። 2 ዓመት ነው ያ ህግም ራሱ የሰራው ሺፍት ለማድረግ ከዚህ እዛ ለመውሰድ የተደረገ ነው። 96 የመጫቱ ለማ ሪቮልት የጀመረው እኔም በዚህ አጋጣሚ ወደ ትግሉም የገባውበት በዛ ሁኔታ 96 ወደዛ ሲያዞሩት ተቃውሞ ነበር። 97 ደግሞ መልሶ አመጡ። የዛን ጊዜ ተሻሽሎ አዳማ ያሉትን መጠቀስ የለበትም። ከዛ በፊትም ፍንፍኔ መሆኗ በኦሮሚያ ክልል ህገ መንግስት ተጠቅሶ ነበር። ከዛም በኋላ ያ ህገ መንግስት ተሻሽሎ ኦሮሚያ ክልል ዋና ከተማ ፍንፍኔ መሆኗ ተደንግጓል። ነገር ግን አዲስ አበባ እኮ የፌደራል መንግስት ዋና መቀመጫ ነው፣ ዋና ከተማ ነው፣ የኢትዮጵያ ዋና ከተማ ነው። ያ አይደለም ጥያቄው። የፌደራል ህገ መንግስት ላይ ፍንፍኔ የኦሮሚያ ክልል ርዕሰ መዲና ወይንም ካፒታል መሆኗ መደንገግ ነበረበት ይላሉ። ይሄ ትክክል አይደለም። ሐዋሳ የደቡብ ክልል ዋና ከተማ መሆኗ አልተደነገገም። መቀሌ የትግራይ ክልል ዋና ከተማ መሆኗ አልተደነገገም ህገ መንግስት ላይ። ህገ መንግስት የደነገገው የራሱ በፌደራል የሚመለከተውን የፌደራልን የክልሎችን ህገ መንግስት ላይ አልተጻፈም። የማንኛውም ክልል ዋና ከተማ ጅጅጋ ይሁን ባህር ዳር ይሁን ምናምን ይሁን ተብሎ አልተቀመጠም። ስለዚህ ለብቻ የኦሮሚያ በህገ መንግስቱ የሚጸድቅበት ምክንያት የለም። ነገር ግን በህገ መንግስት ቅልብጭ ተደርጎ የተቀመጠው ፍንፍኔ የኦሮሚያ ክልል እምብርት እንደመገኘቷ መጠን ለጋራ አስተዳደራዊና ተለያዩ ስራዎች ጆይንት በተደጋጋሚ ፍንፍኔ ይላሉ። አዲስ አበባ ነው ስሙ በለው አንተ። ያንንም ጥያቄ አንስተና እኔ ስላልኩት ሳይሆን አዲስ አበባ ነው የሚባለው በህገ መንግስቱም አጠቃላይ የከተማው መጠሪያ ይበል። እሱ
ባለቤቱ ሊጠራበት የሚገባው ነበር ቋንቋ መሆን የነበረበት እሱንም እኩልና እንሰጣለን ብሎ ጀምሮ ነበር ኤኒዌይስ እዛ ላይ የተቀመጠው በዛ ልክ ነው የጋራ አስተዳደራዊ ጉዳዮች ይላል የጋራ አስተዳደራዊ ጉዳዮች ማለት እኮ አሁን የሚባለው የፖሊስ ኃይል ነው ለምሳሌ ኦሮሚያ ክልል ፖሊስ እዚህ መቀመጫ አለው ያገናኘዋል ከፍንፍኔ ፖሊስ ጋር ለምሳሌ ኦሮሚያ ክልል ዋና መቀመጫው እዚህ ነው ያገናኘዋል አስተዳደራዊ ጉዳዮች የራሱን ቤተ መንግስት መጠበቅ አለበት የራሱን አስተዳደር ጉዳዮች መጠበቅ አለበት ብዙ መሰረተ ልማት የተታሰረ ነው ቅድም እንዳልኩ ውሃ ከኦሮሚያ ነው የሚመጣው የተለያየ ነገሮች ይተሳሰራሉ በዚህ ጉዳዮች አብሮ ይሰራሉ ነው ገቨርናንሱን እኮ ነው ህገ መንግስቱ የሚለው ጆይንት አስተዳደር የጋራ አስተዳደር ይኖራል እንደ በፍንፍኔ በኦሮሚያ እምብርት እንደመገኘቷ መቀ የጋራ አስተዳደራዊ ጉዳዮች ስለሚያገናኛቸው ያ ማለት ስለዚህ ኦሮሚያ ክልል ፍንፍኔ ውስጥ ቦታ ወስዶ መሰረተ ልማቱን መገንባት ይችላል የራሱን ቢሮ ማደራጀት ይችላል ፖሊሱን ማደራጀት ይችላል እነዚህ አስተዳደራዊ ጉዳዮች ከፍንፍኔ ከተማ ጋር ስለሚያገናኘው እንት ማለት ይችላል ይሄ አንድ ነገር ነው ነገር ግን በግልጽ ያልተቀመጠው ቅድም ያልኩ ፍንፍኔን እንደ አንድ በራሷ የከተማ ካውንስል እንደምትተዳደር አድርጎ ያስቀምጥና መልሶ ተጠሪነቷ ለፌደራል ይላል ይሄ ህገ መንግስቱን ራሱ እርስ በርሱ ይቃረናል ምክንያቱም ሉዓላዊ ከሆነች ለፌደራል ተጠሪነት ሊኖርባት አይገባም ነበር ፌደራልም ደግሞ የትም ቦታ ክልሎች ለሱ ተጠሪ ባልሆኑበት ሁኔታ ፍንፍኔ ተለይቶ ለሱ ተጠሪ የምትሆንበት አግባብ አልነበረም ስለዚህ ህገ መንግስቱ በዚህ ዙሪያ መሻሻል አለበት መቀየር አለበት ብልጽግና መስራት የነበረበት ስራ ይሄ ነው ቅድም ያልኩ ባንዲራውን ከመስቀሉ በፊት ማድረግ ያለበት ይሄ ኮንፊውዥን የሚፈጥረውን የህገ መንግስት አንቀጾችን ለይቶ ፌደራል ዲስትሪክት የለውም መሬት የለውም ስለዚህ መሬቱ የኦሮሚያ ፍንፍኔ በኦሮሚያ ውስጥ እንዳለች ካውንስሉ ተጠሪነቱ ወይንም እዚህ የሚመረጠው የጨፌ ኦሮሚያ አካል እንዲሆን እና ይሄ ደግሞ አንዳንዶች እንደ ጥላቻ ምናምን ይወስዱታል ነገር ግን ለፍንፍኔ ልጆችም ቢሆን ከኢኮኖሚም ተጠቃሚነት ከምንም አንፃር ይሄ ነበር የሚጠቅመው እንጂ ከለለ ለገጣፎን በዚህ ማለፍ አትችልም ከዚህ ቡራዩ ካስኮ መልስ እንደዚህ ነው እየተባለ ፍንፍኔ የማደግ ፖቴንሻሏንም ይገድባል ገብቷል አንተ ልጅ ትወልዳለህ ከተማው ተሰፋለች የት ተሰፋለች ኦሮሚያ ይዟታል እና እንዲህ አይነት ማነቆ ሳይሆን አሁን ሰማሉ የፍንፍኔ ልጆች እኛ በቀበሌ ቤት ነው የምንኖረው እስካሁን ቤተ ማግኘት ንብረት ማፍራት ስራ ማግኘት እድል የለንም ይላሉ ያ ሁሉ ጥቅም ከማህበረሰቡ አሁን ከሚሰራው ነገር ጋር ተጻምሮ ሲኖር ነው ተጠቃሚ መሆን የሚችለው ባይነኝ እንጂ ፍንፍኔ እዚህ ተቆልፋ የማደግ እድሏ በሙሉ ተዘግቶበት አይደለም ትልቅ ከተማ ልትሆን የምትችለው በተደጋጋሚ ሲጠቅሱት እርሶም እንደዚሁም ደግሞ ድርጅቶም አዲስ አበባን ፊንፊኔ ይላል አዲስ አበባን ፊንፊኔ ስትሉ በረራ የሚሉ ደግሞ አሉ ይሄንስ እንዴት ያዩታል እሱ አይደርግም እሱ የውሸት የፈጠራ መሆኑ የታወቀ ነው ባዮቹም ራሱ አያምኑም ዋሻ ሚካኤልም የሚሉ አሉ በረራም የሚሉ አሉ የለም መሰረት የለው መጽሐፍም ተጽፎ ነበር በረራ የሚል መጽሐፍ አለ እሱ መጽሐፍ አንብበውት ነበር አውቃለሁ አንብቤ ያለው መሰረት የለው መላምት ነው ልክ እንደ ካርቦን ዴቲንግ እዚህ ጋር የሆነ ፎሲል ተገኘ አንዱ ሸንኮራ ጋና ይላል አንዱ በረራ ራሱ ሎኬት ማድረግ አልተቻለም እንዴት እንደዛ ሊሉ ይችላል እንዴት አፈ ታሪክ ነው አሉ እንዴት ማስረጃ የለውም አሉ መጽሐፍ ተጽፏል ምኒልክ መጥቶ ከመከተሙ በፊት ኦሮሞ ፍንፍኔ ላይ ሆራ ሸገር ሆራ ፍንፍኔ ያሉ በዚህ ቦታ ላይ ይኖሩ ነበር ትንሽዬም ከተማ የምትመስል ለንግድም ከዚህ ወደ ሆሮ ጉድሩ የሚያልፍ መንገድና ከዚህ ወደ ጅማ የሚያልፍ መተላለፊያም እንደነበር የትሬድ ሩትም አካል እንደነበረች ታሪኮች ያነሳሉ እና የቱለማ ኦሮሞ ምድር እንደሆነች ጉለሌ ምስክር ነው ጉለሌ አንድ ጎሳ ነው ኤካ ምስክር ነው ኤካ ከኦሮሞ ጎሳዎች አንዱ ነው ገላን ምስክር ነው ገላን
ቱለማ ስር ካሉት ጎሳዎች አንዱ ነው መሬት ባይዘዌ ኦሮሚያ ውስጥ የምትሄደው በሙሉ የተሰየመው በጎሳ ነው አርሲ ብትል ምን ብትል ሲያሜዎች በአብዛኛው እዛ ጋር በሚኖረው የብሔረሰቡ አካል በሆኑ ጎሳዎች ማይነር ጎሳዎች ነቀምቴ አካባቢ ሌቃ ይባላል ሌቃ ትልቅ ጎሳ ነው ቄለም ይባላል ወደ ደንብ ዶሎ ቄለም ትልቅ ጎሳ ነው እና ይሄ መሬት ራሱ ይናገራል ገላን የምትለው መከኒሳ የምትለው ይሄ ከራቆሬ ምን የምትለው ኦሮሞ ይኖርበትና ሰይሞ ጎሳዎቹ ሰፍሮበት የኖሩት የዛሬ ሊቪንግ ዊትነስ ሰዎቹ አሉ በህይወት አሉ የዘርዘራቸው አሉ ወጣ ብለም ደግሞ በዚህ ሀያትን አልፈ ስታጠና ታገኘዋለህ በዚህም ወደ ገላን ስታልፍ ታገኘዋለህ ገጠር ውስጥ የሚኖር ቅርስ ይሄ ሊቪንግ ዊትነስ እና የመላምት አይደለም ይሄ በረራ በጥንት ነበር ዋሻ ሚካኤል እዚህ ጋር ነበር እሱ አይደለም አዲስ አበባን ያንድ ብሔር ማድረግ ሌላ ችግር ወይም ሌላ ብጥብጥ አያስመጣም ወይ አያመጣም ወይ ቅድም እንዳሉት ፖለቲከኞች ህዝብን ከህዝብ ማጋጨት የለባቸውም ብለዋል አሁን ደግሞ አዲስ አበባ የሁሉም ሰውናዎች ወይም የሁሉም ክልል ነች የሁሉም ብሔር ብሔረሰቦች ነች የኢትዮጵያ ዋና ከተማ ነች የአፍሪካ መዲና ነች እየተባለ የአንድ ብሔር ናት ስትሉ እናንተ ሌላ ብጥብጥ አይመጣም ወይ ፖለቲከኞች ህዝብን ማበጣበጥ የለባቸውም ብለዋል ቀደም ሲል አሁን ደግሞ አዲስ አበባ የኛ ነች የኛ ብቻ ነች ለልዩ ጥቅም ሳይሆን ለባለቤትነት ነው እንታገለው ብለዋልና ይሄ ነገር ሌላ ብጥብጥ አያመጣም ባይዘዌ ኦነግ ወሎ በሙሉ ክሌም ያደርጋል ደቡብ ጎንደርንም ክሌም ያደርጋል ደቡብ ጎንደር የእጁ ዳይናስቲ መሰረት ነበረች የእጁ ዳይናስቲ መቀመጫው ደብረታቦር ነበር ደብረታቦር የሰየሙት በክርስትና ነው ከዛ በፊት ኦሮሞ የሚጠራበት ሲያሜ ነበረው እንደዛ ከሄድን የእጁ የደረሰበት እስከ በጌምድር ያለው በሙሉ ኦሮሞ ነው ልንል እንችላለን እስከ ወልዲያ የእጁ ያለበት ራያ ያለበት እስከ ቆቦ ምን እስከ አሸንጌ ወንዝ የኛ ክልል ነበር ልንል እንችላለን ነገር ግን ህገ መንግስቱ በወቅቱ አሁን የሚኖረው ህብረተሰብ በሚናገሩ ቋንቋ ላይ ተመስርተ እናካልል ተብሎ ስለተወሰነ ነው ስለዚህ ወደ ጥንት ታሪክ ሳይሆን አሁን ባለው ሊቪንግ ዊትነስ ኦሮሞ በዚህ አካባቢ ይኖር ነበር ትብቱ አለ በእኛ ምድሜ እየተፈናቀለ ነው እቺ ከተማ እየሰፋች አሁን የከለለችውን ያህል ደረሰችው ስለዚህ የኦሮሞነቷን መካድ አንችልም እና እንከራከል ከተባለ ብዙ የሚያከራው ወልዲያ ልንከራከር እንችላለን ገብቷል እንከራከር ከተባለ ነገር ግን ለኛ ከፍንፍኔ ይልቅ ደብረታቦር አከራካሪ ናት የሜጫ ወረዳ ነው ዙሪያ ilmaና ዴንሳ ባህር ዳር ከልሎ ያለው የሜጫ ኦሮሞ ነው እዛ አካባቢ የነበረው እንላለን ስለዚህ ባህር ዳር ሞር አከራካሪ ነው የማናት ብለን ከፍንፍኔ ይልቅ ማለት ነው ይሄ ማእምብርት ነው የኦሮሞ እምብርት ነው እና ይሄንን ወደ ኋላ የሚመዘዘውን ትተን አሁን ባለው የኦሮሞ ክልል መሆኑ ታምኖበት መልስ መሰጠት አለበት ከባንዲራውም ከምኑም በፊት የክልሉ ባለቤትነት በነገር ላይ የራሱን ክልል ዋና ከተማ መቆጣጠር የማይችል የፌደራል አንድ ክልል ቢኖር ኦሮሚያ ክልል የራሱን መቀመጫ የማይቆጣጠር ሁሉም ካፒታል ሲቲያቸውን ይገነባሉ ኦሮሚያ ክልል ግን መቀመጫውን ፍንፍኔ ላይ አድርጓል አይገነባት ራሱም ተከራይቶ ምናምን ነው የሚኖርባት እና ከሌላ ማዘዝ አይችልም በክልሉ ሀብት ባይዘው የክልሎች ነው አልኩ ሪሶርሱ መሬቱም የተፈጥሮ ሀብቱ ማዕድኑ ምንድነው የስቴቱ ነው ስቴቱ ግን ኮማንድ ያረግባትም የሱ አካል መሆኗም አልፎ የሱ ካፒታል ናት ሴንተር ናት ግን ኮማንድ የለውም እናንተ በኦሮሚያ ክልል ለኦሮሞ ህዝብ የምትታገሉ ድርጅት ናችሁና እርሶ ያሉበት ማለት ነው በኦሮሚያ ክልል በርካታ ግፍና ስቃይ ነው ያለው ጭፍጨፋ ነው ያለው ይሄ በጣም የሚታወቅ ነው መንግስትም የሚያምነው ነው ይሄ ነገር በተደጋጋሚ መከሰቱ በተለያዩ ከተሞች በተለያዩ ወረዳዎች በተለያዩ ዞኖች ይሄ ጭፍጨፋ መከናወኑ የኦሮሞ ህዝብ ራሱ መጥፎ ስም ያሰጠውም ወይ ጥሩ ነው ወይ ለስሙ ስለ ኦሮሞ ህዝብ ትክክል አይደለም ማንንም ማንነትን መሰረት ያደረገ ጥቃት ማድረስ የለበትም እናወግዛለን በእኩል ቋንቋ ነገር ግን ለመበየን ለመደር ሲኖር ጉራጌው ዛ ሲኖር ጋራንቲ መሆን ትችላላችሁ መንግስት ብንሆን በጣም
ጋራንቲ እንሰጣለን። መንግስት ስላልሆን ራሳችን ቢሮአችንንም በሌላ አካል ስለተቆጣጠረ የነሱን ጸጥታ ማስከበር አልቻለም። ነገር ግን እንደ ፖሊሲ ኦነግ በኦሮሚያ የሚኖር ማናቸውም የተለያየ ብሔር ብሔረሰብ ክፍሎች የኦሮሚያ ክልል ዜጎች ናቸው። በፌደራል ስትራክቸር መዋቅር ሁለት ዜግነት አለ። ክልል እኮ አውቶኖመስ ነው። የክልል ዜግነት አለ። የክልል ሶቨርኒቲ አለ። መንግስት ናቸው በራሳቸው ልክ በፌደራል አወቃቀር ውስጥ። ስለዚህ በኦሮሚያ ውስጥ የሚኖር ማናቸውም ህብረተሰብ ከኦሮሞ እኩል ስታተስ አላቸው። ለኛ ሀብታችን ናቸው። ባይ ዘ ዌይ ሌላ ኢንቨስትመንት ለመሳብ ከሌላ ሀገር ትጠራለህ እኮ ከህንድ ከፓኪስታን ከምን ከቱርክ መጥቶ ኢንቨስት እንዲያደርጉ ትፈልጋለህ። የራስ መግባባት የምትችል አንድ አይነት የቆዳ ቀለም ያለ በብዙ ነገር ኢንተራክሽን ያለ ወደድንም ጠላም በዚህ አፍሪካ ቀንድ ለዘመናት አብረን ኖረናል። ማን ቀደመ እሱ ሌላ ታሪክ ነው። ኦሮሚያ ክልል መጤ፣ ሰፋሪ፣ ነፍጠኛ የሚሉ ስያሜዎች ነበሩ። እነዚህ ደግሞ ለመፈረጅና ወደ እልቂት ሊያመራ የሚችልን ግጭት የሚፈጥሩ ናቸውና እነዚህ ተገቢ ናቸው። እናንተ ሳትጠቀሙ ነበር እነዚህን ቃላት? እሱ ጊዜው የፈጠረው እነሱም ተረኛ ምናምን ስሉ እኛንን አባቶቻችን ነው የቆረቆሩት። እናንተ ኖ መጤ የኛ ቃል ቀላል ነው። እኛ አላለም እንደሆነ ቃላል መጤ ለማለት ነገር ግን ይሄ መጤ ቀላል ነው። ከባህር ወጣችሁ ተባልን እኮ እኛ እንደ እንቁራሪት ከመደጋስካር መጣችሁ ተብለናል እኮ። ገላናን ተሻግሮ የመጣ አሲፍ ኢትዮጵያ በሚትባለው ክልል ውስጥ እንዳልነበርን ተደርጎ እኮ ብዙ ፕሮፓጋንዳ ተሰርቶ እንደውም ዲስትራክሽን ናችሁ ተብለናል እኮ። አጣፉት እኮ ተብለናል። ነገር ግን እኛ የ16ኛው ክፍለ ዘመንም የኦሮሞ እንቅስቃሴ የፖለቲካ እንቅስቃሴ ነው እንጂ የህዝብ እንቅስቃሴ ነው ብለን አናምንም። ኦሮሞ በራያ ነበረ። እንደውም ከዛ ወዲህ ነው የመጣው ከግብጽ ወደዚህ እየተገፋበት ሲመጣ ከሰሜን ወደ ደቡብ የተጓዘው ብለን እናምናለን። ራያ ላይ ዶባ አሁን ራያ ራዩማዎች ዶባ የሚሉት ዶባ የኦሮሞ አንድ ጎሳ ነው። ዶባ ማለት ጀንት ማለት ነው በኦሮሞኛ። ስለዚህ እዛም ነበርን። አክሱም አካባቢም የሚባለው ስልጣኔ ውስጥ ከአገው ከምናምን ከቤጃ አንድ ማህበረሰብ ነበርን። የኩሽ ማህበረሰብ ሆነን ስንኖር አካል ነበርን የዚህ አፍሪካ ቀንድ እና ሴማቲክ ነን። በቅርብ ጊዜ በንግድ በመናምን ከየመን ከደቡብ አረቢያ መጣን የሚሉትም ቢሆኑ የቅርብ ጊዜ ታሪክ አይደለም። እነሱም የ2000 ምናምን ከዛ በላይ አመታት ታሪክ ነው። ለሌላ የፈለኩት ሌታሎን የ2000 አመት አብሮ በዚህ አፍሪካ ቀንድ በጉርብትናም ይሁን በፉክክርም ይሁን እርስ በርስ በመሸናነፍ አንዱን ዶሚኔት ያደረገም ይሁን በሌላ አብረ የኖርኮ ይቅርና ፈረንጅንም ለኢንቨስትመንት ትጋብዛለህ እና እኛ ህገ መንግስቱም ላይ የተቀመጠው አንዳንዶች የአማራ ልቃን የሚጠሉት የነበረውን የተዛባውን ግንኙነት ቀርፈን ይላል አይደል? የተዛባ ግንኙነት ነበረ። መካድ የለበትም እኮ። ህዝቦች እኮ በብሔራቸው ይሰደባሉ፣ በቋንቋቸው ይሰደባሉ እኮ፣ በእምነታቸው ይሰደባሉ እኮ። ባይዘዌ ክርስትና ከመምጣቱ በፊት በዚህ አፍሪካ ቀንድ ጣዖት ማምለክ ነበር እኮ። በእባብ ማምለክ ነበር፣ በጨረቃ ማምለክ ነበር። ዛሬ ክርስቲያንን እንትነን የሚሉትም እኮ ደቡብ አረቢያም ይሁን በአረብ ሀገሮችም እኮ ጣዖት አምልኮት ነበር እኮ። እንደውም የኩሹ ስልጣኔ የተሻለ ነው። በኦሮሞ ውስጥ የጣዖት አምልኮ የለም። አንድ ዋቃ እንዳለ ነው የሚያምኑ። ዛፍ ስር ሊያመልክ ይችላል። ነገር ግን ይሄንንም እምነት ማንቋሸሽ ነበር። ገብቷል? ይሄ የተዛባ ግንኙነት በኃይል አንዱን አስገብሮ ወደ ራሱ ማንነት ምስለኔ ፈጥሮ በየቦታው መሬቱን ወስዶ ቀምቶ መኖር ነበረ። ይሄንን የታሪክ ፋክት አምነን ያን የተዛባ ግንኙነት ቀርፈን በዚህ አፍሪካ ቀንድ በአንድም ፌዴሬሽን ወይም ኮንፌዴሬሽን መኖር ወይንም የተለያየ አገርም ሆነን በጥሩ ጉርብትና አብረን መኖር መቻል አለበት። ይሄ የፖለቲካ ጥያቄ የተለያየም አገር ባይ ዘ ዌይ አገር የሚመሰለው አንድም በጋብቻ ውስጥ ባለው ሶሻል ኮንስትራክት ነው። በስምምነት ነው አገር በኮንሰንት ነው የሚመሰረተው።
ስለዚህ ኮንሰንት ከሌለ ፍቃዱ ከሌለ አብሮ መኖር በጥሩ ጉብርትና ደግሞ የተለያየ ሀገር ሆነ በሰላም መኖር ትችላለህ። ኦሮሞ ነጻነት ግንባር ከመገንጠል ጋር የተያያዘ ነገር ሁሌ ይነሳበታልና አሁንም መገንጠል ነው የምትመክሩት ማለት የምታቀነቅኑት መገንጠል ነው የምትመክሩት? ነው መገንጠል አይደለም ራሳችን ችለን መኖር ነው የምንፈልገው ነው። ማን ነው እኛ እኮ ቅርንጫፍ አይደለንም። የዚህን ሀገር ጂኦፖለቲክስ ምሰሶ ነው በፖፑሌሽን እኛ ነፃ እንሆን ነው የምንለው። የራሳችንን እድል በራሳችን እንወስን። ከዛ በአፍሪካ ቀንድ አዲስ የሆነ የህዝቦች ግንኙነት በእኩልነት በዲሞክራሲያዊ በነፃነት ላይ የተመሰረተ ብለን ነው የምናምነው። እሱ ሲሆን ምርጫዎቹ ኮንፌዴሬሽን ሊሆን ይችላል፣ ፌዴሬሽን ሊሆን ይችላል፣ ወይንም ደግሞ ነፃ መንግስታት ሆነ መኖር ትችላለ። አንድ ጋብቻ ውስጥ የሚኖር ሰው ሌሊትና ቀን ንትርክና ጭቅጭቅ ከሆነ አብሮ መኖር ለልጆችም ኑሮ አደጋ ከሆነ ለሴትዋም ወይም ለወንዱ ህይወት አደጋ ከሆነ መተማመን ካልተቻለ አንድ ቤተሰብ ሆኖ መኖር ካልተቻለ ምንድነው የሚደረገው? በህግ መለያየት። በህግ ስትለያይ የህፃናቶቹንም የንብረቱ ክፍፍሉንም ህጋዊ መሰረት እንዲኖረው አድርገ ነፃ ሀገር እያሉ ነው። ነፃ ሀገር የሆኑትን እንደ ደቡብ ሱዳን፣ ኤርትራ አሁን ደግሞ መንገድ ላይ ያለችው ሶማሌላንድን እንደ ሮል ሞዴል ወይም ደግሞ እንደ ማሳያ ተወስዳላችሁ ማለት ነው። የተገነጠሉት ስኬታማ ሆነው ስላላየን ብዬ ነው። በሌሎች ተሞክሮ አይደለም። እኛ ታሪክ ነው መሰረታችን። ነፃ ሀገር ነበር፣ በግድ ተጠቅልለናል። በተባበሩት መንግስታት ቃል ኪዳን ሰነድ ደግሞ በኃይል የተጠቃለሉት ማናቸውም ብሔሮች ነፃ መንግስት የማቋቋም መብት አላቸው። ኢንተርናሽናል ህግ ነው፣ ኮንቬንሽን ነው፣ የተባበሩት መንግስታት ሰነድ ነው። ስለዚህ እኛ ብሔር ነፃ ብሔር ነበር። ነፃ የገዳ ሪፐብሊክ የምንተዳደር ህዝቦች ነበር። ስለዚህ የራሳችንን እድል በራሳችን ወስነን ምርጫችን በዚህ አፍሪካ ቀንድ በኢትዮጵያ ኢምፓየር ዲሞክራሲያዊ ተደርጎ በፌደራል መኖር ከሆነ ሰየው የህዝቡ ምርጫ አይ ከዚህም የላቀ ኮንፌዴሬሽን ፈጥረን ሶማሌንም ጅቡቲንም ኤርትራንም ጠቅልለን በአንዳች ኮንፌዴሬሽን ህዝቦች ነፃ ሆነው ይኖሩ ከሆነ አንድ ምርጫ አይ ራሳችንን የቻልን ሀገሮች መሆን እንችላለንም ከተባለ እሱም ለህዝብ መቅረብ አለበት ብለን ነው ምናምነው። ነገር ግን በፍጹም መሆን የማይችለው በታሪክም በኤርትራም ላይ ተሞክሮ የከሸፈው ከዚህ በኋላ ህዝቦች አሁን የተገኗጸፉትን ነፃነት ሉዓላዊነት አጥቶ ወደ አሃዳዊ ስርዓት ወደ ዩኒተሪ ስርዓት አይመለሱም። የኤርትራን ታሪክ አንብበ ከሆነ ኤርትራን ወደ መገንጠል የገፋት የፌዴሬሽኑ በኃይል ፈርሶ ኢትዮጵያ ጋር በአሃዳዊ በክፍለ ሀገር ስትጠቃለል ነው። መጀመሪያ በፌዴሬሽን ነው የተጠቃለለችው ከኢትዮጵያ ጋር ከተባበሩት መንግስታት ወጣ። ያ ፌዴሬሽን አፄ ኃይለ ሥላሴ በጉልበት አፈርሶ ሁለት ስርዓት በኢትዮጵያ መኖር የለበትም ብሎ ያንን የነሱን ምክር ቤት የነሱን የፌዴሬሽን ምክር ቤታቸውን አፈርሶ ሲጠቀልል ነው ጦርነቱ የተከታተለውና ኤርትራ ነፃ ሀገር ወደ መሆን ሄደችው። ስለዚህ ወደ ቀድሞ ስርዓት ወደ ዩኒተሪ ስርዓት እንመልሳለን ብሎ የሚፎክሩ አካላት ሀገሪቷን ያፈርሳሉ። አሁን ያለው መንግስት የማን ነው? በደፈናው ቢመልሱልኝ። አሁንም የቀጠለው የዛው የሰለሞን ስርወ መንግስት ባህል ካልቸር ነው የቀጠለው። አብይ ስመጣ ምንድነው ያለው? ወደ ቀድሞ ከፍታ እንመለሳለን፣ የዘር ፖለቲካን ከኢትዮጵያ አጠፋለሁ፣ ኢትዮጵያ ወደ ገናና ታሪኳ እመልሳለሁ አለ። ቀጠለና በቤተ መንግስቱ የነምልልክን ሐውልት የነምናምንን ሐውልት በትልቁ አብዝፎ እንትን ማለት ጀመረ። ምንድነው እሱም ውስጥ ያለው የነነጋሲ ክርስቶስ ስፕሪት ነው። እሱም ያንን ስርወ መንግስት ማስቀጠል ነው የፈለገው። እሱም ብሔር ብሔረሰቦች ነፃነታቸው የተቀዳጁትን ነፃነት መጨፍለቅ ነው የፈለገው። ለምን ትግራይ ለዘመተ? ምርጫ ስላደረጉ አይደለም። ይሄን ፌደራል ስርዓት በተቻለው አቅም መካሪዎቹም እንደዛ ናቸው። ጦርነቱ የተነሳው በሀገር መከላከያ ሰራዊት የሰሜን እዝ ላይ ጥቃት መፈጸሙን ተከትሎ ነው። የመከላከያ ሰራዊት የሰሜን እዝ ማለት ነው መመታቱን አያምኑም ማለት ነው። እርሶ የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አመራሮች ጭምር መብረቃዊ ጥቃት ወስደናል ብለዋል። እርሶ ይሄን አያምኑ?
የቲፒኤልኤፍ ሰዎችም ብለዋል ተቆጣጥረዋል ልክ ነው መከላከያን ቀድሞ ማጥቃት ነበረባቸውና አጠቃን ብለዋል በብርሃን ፍጥነት ነው ነገር ግን የጦር ኢዞች ሙቭ ሲያደርጉ ነበር ባይዘው የምዕራብ ኢዝ ተነስቶኮ ባርዳር ገብቶ ነበር የምዕራብ ሰሜን ምዕራብ ኢዝ ከደቡብ ከባርዳር ተነስቶኮ ጎንደር ወልቃይት ደርሶ ነበር ምንድነው ያለው ፖሊስ አዛዥ ኦሮሚያ የአማራ ክልል ልዩ ኃይል አሁን የሞተው ማንረታ ነው አበራዳሙ ምንድነው ያለው ቦታ ይዘናል ሲደውልልኝ እንዳልነው አድርጋልኩት አላለ ቦታ ይዟል ገብቷል ጦርነት ሂደት ነው የምስራቅ ኢዝ ተንቀሳቅሷል የሰሜን ኢዝ ሲመታ እነዚህ ሁሉ የጦር ሞቢላይዜሽን ነበር እርስ በርሳቸው ደግሞ ኢንተለጀንስ አላቸው ውስጥ ለውስጥ ይታወቃሉ ስለዚህ ጦርነቱ የተጀመረው ቲፒኤልኤፍ ከዚህ ሸሽቶ እዛ የሄደ ጊዜ ነው ለኔ የቃላት ጦርነት ተጀምሮ ነበር ልዩ ኃይልን በልዩ ሁኔታ ልዩ ኃይል ከሚታጠቀው በላይ መካናይዝድ እስከ ማድረግ ያስታጠቁ ነበር የጦር መሳሪያ ትርኢት ሲያሳዩ ነበር በዚህም እንደዛው ነበር ስለዚህ ጦርነቱ አይቀሬ ነበር በሂደቱ ማን መጀመሪያውን ምላጭ ሳበ እሱ ሌላ ታሪክ ነው ያው የፍሮንቱ እንትን ነው የሚጀምረው ነገር ግን ዋና ኢሴንሱ ምንድነው ትግራይ ክልል በክልል አውቶኖመስ ነኝ አለ የፌደራል ክልል ደግሞ የትግራይ ክልል እየታዘዘኝ አይደለም አለ ስለዚህ ይኸውልህ በኢህአዴግ ጊዜ ኢህአዴግ ስለሆነ ክልሎችን ሁሉ ቀጥቅጠው የሚገዛው ቅራኔዎች አልነበሩ ነገር ግን ከዚህም በኋላ ሊጠበቅ የሚገባው አንድ ፓርቲ ክልሎችን በሙሉ ማስተዳደር ከሆነ የተለያየ ክልል የተለያየ ፓርቲ የሚያስተዳድር ከሆነ እንዴት ስሙዝ ይደረጋል እንዴት ነው የወርኪንግ ሪሌሽናቸው የሚለው በትክክል መለየት ነበረበት ያ ባለመለየቱ ብልጽግና እዚህ ሌላ መንግስት ሲሆን ቲፒኤልኤፍ ከብልጽግና ሲወጣ ቲፒኤልኤፍ ትግራይን ሲያስተዳድር ልዩነቱ ተፈጠረ ስለዚህ ጦርነቱ የነበረው አሁንም የሚቀጥለው የአይዲዮሎጂካል ልዩነት ነው እዚህ አብይም ሆነ የብልጽግና መንግስት አብሮት ስለሚሰሩ ሰዎች ብቻ ሳይሆን የአብይ ማንነትን ብቻ ሳይሆን የአብይ አይዲዮሎጂ ምን ላይ ተመስርቷል የአብይ አይዲዮሎጂ የዛ የሰለሞን ስርወ መንግስት አስቀጣይ እንደዛ ነው የሚያምነው ኢትዮጵያ አትፈርስም አንተ ትፈርሳለህ እንጂ ይላል ይሄ ምንን ያሳያል ይሄ የሚያሳይ የብሔር ብሔረሰቦች እስር ቤት ናት የተባለው እስር ቤት ውስጥ የተቀጣቃለሉ ህዝቦች ነፃነታቸውን አታገኝም አንተ ትፈርሳለህ እንጂ ኢትዮጵያን በዛ ነገስታቶች በሰጡን ልክ እናኖራለን ነገር ግን እኛ የምንለው ህዝቦች በፈቃዳቸው የሚመርጡት እንጂ ተገዶ ታስሮ የሚቀመጡበት ሀገር ሊኖረን አይገባም የህዝቦች ነፃ ፈቃድ ነፃ ሀገርን መመስረት ከሆነ እሱም ዲሞክራሲ የሚፈቅደው ለምሳሌ በሊበራል ዲሞክራሲ እነ ስኮትላንድ ሁለቴ አሁን ሌላ ምርጫ ሊያደርጉ ሪፈረንደም ሊያካሂዱ ይጠይቃሉ ዲሞክራሲያዊ ነፃ ሀገር መሆን ፈልጋለሁ ማለት ዲሞክራሲያዊ መብት ነው ኮሌክቲቭ ጥያቄው እስካለ ድረስ መብት ነው ይሄን መገደብ ነው ህገ መንግስት ዲሞክራሲያዊ መሆን እንጂ ይሄን ጥያቄ ማንሳት ተገቢ ነው ዲሞክራሲያዊ ነው ለምን ህዝቡ ነው ብያኔውን የሚሰጠው መጨረሻ ላይ ስለዚህ ህዝቡ ነፃ መሆን ከፈለገ ነፃ ይሆናል ተፈርሳለህ እንጂ አትወጣም የሚል አይነት ነገር ፍቺ የሌለው እስር ቤት ወይንም ፍቺ የሌለው ጋብቻ እንደመሆኑ ነው እንደዛ አይነት ሴንስ ደግሞ የማን ነው ቅድም የነገርኩ የሰለሞን ስርወ መንግስት ደርግ ሰለሞን ስርወ መንግስትን ገረሰሰ ዘውዱ ነገር ግን ሴንሱን ይዞ ቀጠለ እሱም ደርግም በግለሰቦች ሁኔታ በተለያየ ማህበረሰብ ሊጠቀስ ይችላል ነገር ግን የቀጠለው ያ ታሪክ ነው አሁንም እኮ እስካሁን ድረስ ኢትዮጵያ ሲባል ያማራ ባህል ነው ኢትዮጵያ አልባሳት ሲባል ሻማው ነው ምናምን ነው ዘፈንም ሲባል ያው ነው እና አማራ ባህል ወይም ደግሞ አማራ አለባበስ ወይም ሌላው ነገር የኢትዮጵያ ባህል ነው በሚል ብዙ ጊዜ ነው የምትከሱትና ሌላው ባህሉን እንዳያሳይ አደባባይ እንዳያወጣ አሁን ላይ ተከልክሏል እንዴ በፊት እስክልከላ ነበር ድሮ አትልበሱ ነው አሁን ግን የኦሮሞ ባህል
የጉራጌ ባህል እየተባለ ነው የሚገለጸው። የጉራጌ ባህል ለምን የኢትዮጵያ ባህል አይባልም? የከምባታ የሀዲያ ባህል ለምን የኢትዮጵያ ባህል ተብሎ አይጠቀስም? ለምን አይጠቀስም? ኮር ስቴቱ ኮር ኢትዮጵያ የምትለዋን ሲምቦላይዝ የሚያደርገው የአማራው ነገር ስለሆነ ነው። ባይ ዘ ዌይ አንዳንዶቹ ግልጽ ናቸው፣ የአማራን ፖለቲከኞች ማለት ነው። የበላይ ነበርን፣ አባቶቻችን ናቸው ይቺ ነገር የመሰረቱት፣ በእኛው ውሃ ልክ ነው የተመሰረተችው፣ በዛ መቀጠል አለባት ይላሉ። ሰው ፈጣሪውን እንደሚያከብር ኢትዮጵያ ፈጣሪዋ አማራ ነውና አማራ ማክበር አለባት ይላሉ። ትክክል ናቸው በእነሱ ኮንቴክስት። ምክንያቱም ሱፐርማሲስት የሆነ ናሽናሊስት ነው፣ ናሽናሊስት ናቸው በራሳቸው ልክ። ነገር ግን የበላይ ነን ብሎ የሚያስብ ናሽናሊስት ነው። ነገር ግን አብሮ መኖር ዋጋ የምንሰጠው ከሆነ ሁላችንም ተከባብረን አንዳችን የሌላችን አክብረን በጋራ ደግሞ ኢትዮጵያዊ የሆነ የጋራ እሴት ፈጥረን እንኖር ነው። ይሄ አይዋጥልንም። የቀደመውን ክብር ማጣት እሱን ማጣት ለኛ መጥፋት ነውና በዛ ነው መኖር የምንፈልገው። የቀደመው የአባቶቻችንን ግዛቶች እናስመልሳለን በኃይል የሚል ከሆነ ደግሞ ጦርነቱ እዛ ጋር ይጀምራል ማለት ነው። ስለዚህ እኩል ሆነን አብረን እንኖራለን ከምለው ጋር አብሮ ለመኖር የኦሮሞ ህዝብ አይቸገርም። ነገር ግን የቀደመውን የበላይነትና ገዥነት ማንም ህዝብ ኦሮሞ ብቻ አይደለም መስቃንና ማረቆም አይቀበልም። አንድም የአንድ በላይ ሆኖ ሊቀጥል አይችልም። አሁን 21ኛው ክፍለ ዘመን ውስጥ የለም። የሚሰደደው ኦሮሞ ነው፣ የሚታረደው ኦሮሞ ነው። ኦሮሞ የበላይነት ካለ አንገቱ የሚቀላው ለምን ኦሮሞ ሆነ? ሲጀመር መንግስቱ እኔ አይዲዮሎጂም አለው ብዬ አላምንም። ስልጣንን ነው ማዕከል ያደረገው። ከኢህአዴግና ከብልጽግና ጋር ስናያይዘው የራሱን ስልጣን ነው። የራሱን ስልጣን ለማስጠበቅ ደግሞ ህዝቦች እርስ በርሱ ቢጫረሱ ምንም አይደለም። ትርክቶችን ይፈጥራል፣ ስያሜዎችን ይሰጣል፣ የተለያየ ነገሮችን ያደርጋል። ይሄ ሁሉ ስልጣኑን ለማጽናት አገር ለማጽናት ነው የሚባለው ውሸት ነው። አገር ለማጽናት ቢሆን አገር የሚጸናው በመግባባት ነው፣ በመነጋገር ነው፣ በጦርነት አይደለም፣ በማስማማት ነው። ከራሱ ከወጣበት የብሔር መሰረት ጋር የተጣለው ብልጽግና የኦሮሞ ባህል ሊሆን አይችልም። የስታሊን የጆርጂያን አልነበረም፣ ጆርጂያኖችን አርዷል። ስለዚህ ከኦሮሞ አብይ ስለወጣ የኦሮሞ መንግስት ሊሆን አይችልም። ምክንያቱም በዚህ 4 ዓመት 5 ዓመት የአብይ አገዛዝ ውስጥ የብልጽግና አገዛዝ ውስጥ ምናልባት የሚተካከለው ቢኖር የትግራይ ህዝብ ገፈት ቀባሽ በመሆኑ ኦሮሚያ ውስጥ እልቅቶች ናቸው ያሉት። ኦኬ መፈናቀል ነው ያለው፣ ያውም ያልታወቀለት። ምክንያቱም ትግራይ ፌደራል መንግስት ወረረን ሲባል የዓለም አቴንሽንም አግኝተዋል ምንም። ነገር ግን ኦሮሞ እንዲተገደለ ሲባል ምን ገዣችሁ ኦሮሞ አይደለም እንዴ ይባላል። ገብተዋል። ቤተሰብ ውስጥ የሚደረግ ጭቆና ማንም አያውቅልም። ወንድም ቤት ውስጥ የሚያደርግብህን አፈና ጎረቤት አያውቅልም፣ ወንድም ነው የሚባለው። ነገር ግን ኦሮሞ በዘመናት በራሱ ልጆች በምኒልክም ጊዜ የጦር መሪዎች ብዙ እልቅቶችን የፈጠሩ የኦሮሞ ጀነራሎች አሉበት። እነሱ ኦሮሞ ስለሆኑ መንግስቱ የኦሮሞ ሊሆን አይችልም። እነሱ እኮ የሚናገሩት ተኮላትፎም ቢሆን አማርኛ ነው። ያንን ዘውድ ስርዓት ነው ጌታዬ እያሉ የሚያጎነብሱ የሚገብሩት እኮ ያ ነው። ኃይለ ሥላሴም ከኦሮሞ ቢወለድ እንኳን ሆኖ የኖረው አማራ ነው። ሆኖ የኖረው የዘውድን አገዛዝ በስርወ መንግስት የመጣለትን አገዛዝ ነው ተውኖት የኖረው እንጂ አንድም ቀን በኦሮሞ ማንነት በኦሮሞ ባህል ራሱን ገልጦ አያውቅም። ኦኬ አባገዳ ዱላ ይዞ የአባገዳ ጥምጣም አድርጎ ቤተክርስቲያን ሄደዋል እንደ ኃይለ ሥላሴ ያደረገው እኮ ዘውድ ዘእብነ ነገድ እና ምን የሚባል የሚደረገውም ደግሞ በዘመናት ሲወርድ በመጣው በእጨጌና በጳጳሱ በአቡን ተቀብቶ ነው የሚነክሰው። ስለዚህ የኦሮሞ ስርዓት የገዳ ስርዓት ነበር። በ8 ዓመት የሚፈራረቅ በቃሉ እንትን ዘውድ አይደለም በቃሉ ቅባ ቅዱስ ተመርቆ አባገዳ የሚኮንበት ለሲምቦሉ ደግሞ ቦኩን የሚያሰር ዱላው ደግሞ የበትረ መንግስቱ
ምልክት የሆነ እነዚህ ምልክቶች ኦሮሞን ይገልጻሉ። ቅድም ያልኩ ምልክቶች ደግሞ የዘውድ አገዛዝ መገለጫ የሆነው ምልክቶች ደግሞ ቅድም ባልኩ ታሪክ ሂደት የመጣ ከቤተ መንግስትና ቤተ ካህናት ጥምረት የሚሰራ ነገስታትን የሚቀቡት አቡኖች ከግብጽ አሌክሳንድሪያ የሚመጡበት ያ የታሪክ ሂደት ነበር። ያ ስርዓት የኦሮሞ ነው ሊባል አይችልም። አሁንም የአብይ ስርዓት የኦሮሞን ባህል የአባገዳዎችን እየገደለ ቅድም አሁን የጠቅላላ አባገዳዎች ሊቀመንበር የሆኑትን አባገዳ ጎበና ሆላን በቅርቡ ቤቱ መቂ ላይ ተበርብሮ የአባገዳ ቤት ክቡር ነው። ቤተ መቅደስ ስትገባ ጫማ እንደምታወልቅ እንትን እንደምታደርግ የአባገዳ ቤት አንድ አይዘጋም፣ ሁለት ደግሞ ክቡር ነው። የክቡር ቦታዎች ውስጥ አንዱ ነው። አሊ ብራ የዘፈነው የት ነው የአባገዳ ገልማ እጄ ሰራለው ያለው ማለት ነው። በክብር ነው በኦነር ነው የምትገባበት። አሁን ግን ታጣቂ ልኮ ቤቱን የሱ የክብር ቃዎችን ሁሉ በሚመነዘነበርበት የገዳ ባህል እንደዚህ በሚደረግበት መንግስት ስር የኦሮሞ መንግስት ሊሆን አይችልም። አባገዳዎች ድምጽ ያጡበት ከኢህአዴግም ዘመን የባሰ ማለት ነው። ተናግሮ ተሰሚነት ያጡበት እርቅ ማፍጠር ያልቻሉበት የታሰረውን ፍቱ ብሎ ማላጅ ሲሄዱ ክብር የተነፈጉበት ስርዓት ቢኖር አሁን ያለው ስርዓት ነው። ስለዚህ ይሄ ስርዓት በምንም መልኩ የኦሮሞ ሊሆን አይችልም። ኦሮሞ በግፍ እየተገደለ ነው፣ ጦርነት ነው እና ከቲፒኤልኤፍም በፊት ከኦሮሞ ጋር ነው ቅራኔ የገባው ይሄ መንግስት። ስለዚህ በምንም መለኪያ የኦሮሞ መንግስት ሊሆን አይችልም። እንደኔ ፍላጎት የአማራ መንግስት ዘመኑ አክትሟል፣ የቲፒኤልኤፍ መንግስት አክትሟል። ይሄም የኦሮሞ መንግስት መሆንም የለበትም። መሆን ካለበት የሁላችንም ተዋጽኦ ያለበት የፌደራል መንግስት ነው መባልም ያለበት በትክክል እንጂ ኦሮሞ በዚህ ጎን እየተሰቃየ በዚህ ጎን ደግሞ ተጠቃሚ ነው እየተባለ ተረኛ ነው እየተባለ የሚነቀፍበት ምክንያት አይታየኝም። ምንም ተራ ደርሶኝ አላየው። ስቲል እኔ ካንተ በምንም የተለየው አይደለም። እንደው በጣም ተጎጂ ነው። ኦኬ ባይ ዘ ዌይ የአብንንና የኢዜማን ሰዎች እኮ አምጥቶ ከራሱ ጋር መንግስት አድርጎ ሲሰራ ከኛም አንዳንዶችን በገንዘብ በመናምን ወስዶ እንትስል የኦነግን ቢሮ ነው እኮ ዘግቶ ያለው። ኦፌኮ ነው እኮ መንቀሳቀስ ያቃተው። ስለዚህ ኢዜማና አብን አሰላ አዳማ ውስጥ ተንቀሳቅሶ የምርጫ ቅስቀሳ ሲያደርጉ እኮ እኛ አዋሽ መልካሳ የኦነግ አመራሮች ወደ 300 ምናምን የምንሆነው በአንድ ዶሮ እርባታ እኮ ነው ታጉረን የነበርነው። ቢሮዎችን ተዘጋ፣ አመራሩ በሙሉ ከወረዳ አንስቶ ያሉት መዋቅሮቻችን በሙሉ ወደ እስር ቤት ነው የተጋዙት። በምርጫ ዋዜማ 50,000 የኦነግ አባላት እስር ቤት ነበሩ። እስር ቤትም ጠፍቶ እስከ ትምህርት ቤቶች ማጎሪያ ቦታ እስከ መሆን ድረስ አንዳንዶቹ ስቴዲየም ውስጥ ድንኳን ተተክሎ ከዳርና ዳር በፖሊስ ከመጠበቁ ድረስ እስከዛ ድረስ ነው የተደረገው። የኦፌኮን ደግሞ እነሱ ይናገሩታል። ስለዚህ በኦሮሚያ ውስጥ የተካሄደው ያ ነበር። ቶታል ብሎኬጅ፣ ቶታል እገዳ። ስለዚህ የኦሮሞ መንግስት ከሆነ ለኦሮሞ የፖለቲካ ኃይሎች ነፃ የመንቀሳቀስ ፖለቲካል ስፔስ የማይሰጥ ከሆነ በምኑ ነው ኦሮሞ ሊሆን የሚችለው? እሱም ደግሞ የኦሮሞ መንግስት ነኝ አላለም። ብልጽግና ከፍጥረቱ ጀምሮ ራሱን ከየትኛውም ብሔር ለማላቀቅ ነው ጥረት ያደረገውና በኢሴንሱ በመሰራረቱ አሃዳዊ ነው እና የነበረውን የቀድሞውን ገናና እናስቀጥላለን የሚል ያን ቪዥን ያደረገ እና ይሄ ብሔረሰቦች መብትና ብሔርተኝነት ጎልቶ የሚነሳባቸውን ክልሎች ለመደፍጠት በአንጻሩ ደግሞ እነዚህ አሃዳዊ ኃይሎች የምንላቸውን ይሄን የቀድሞውን አይነት የክፍለ ሀገር ስርዓት መምጣት አለበት፣ በብሔር ላይ የተመሰረተ ፌደራሊዝም መፍረስ አለበት፣ ህገ መንግስቱ ብሔር ተኮር ስለሆነ መቀደድ አለበት የሚሉትን ግን እየተንከባከበ
ስልጣን እየሰጠ እየተጋራ ከነሱ ምክር እየተቀበለ የሚሄድ በወቅቱ ከኦሮሞ እና ከተለያዩ ብሔር ኃይሎች ያ ግፊት ስለነበረ የአማራም ኃይል ደግሞ የብቻ ጥያቄ ብሎ በማቅረቡ ያን ለማለዘብ የተባለ ነው። በእውነቱ የአማራ ክልል ለብቻው ብሔር የክልልን አወቃቀር ለማቀየር የሚሞክረው ነገር ነው። ትክክልም ያለው ነው። ነገር ግን ብልጽግና እንደ መንግስት ያንን አይፈልጉም ማለት አንችልም። የአማራ ክልል ጥያቄዎች አለን ስሉ ነበር። በወቅቱና ዮሐንስ ቦያለው በግልጽ ሲናገሩት ነበር። ከኢህአዴግ ጊዜም ጀምሮ ይሄ ህገ መንግስት መቀየር አለበት የሚል አቋም ነበራቸው እንደ መንግስት። አሁን ካሻሻሉ ተላቀ በወቅቱ እንደ መንግስት ይሄን ያራምዳሉ። ቲፒኤልኤፍንም ሲታገሉት አንዱ የሚያቀነቅኑት ነገር ይሄ ነበር። የአማራ ክልል ለመቀየር ሲባል ምን ማለት ነው? ህገ መንግስት ከሆነ ህገ መንግስት እንዲሻሻል ብዙዎች ይጠይቃሉ። ሌላም ሀገር የሚሆን ነገር ነው። ህገ መንግስትን ማሻሻል ወይም ደግሞ ህገ መንግስት እንዲሻሻል መጠየቅ ነውር ነው እንዴ? ቢሻሻል ጥሩ አይደለም፣ ግን እነሱ የሚሉትበት መንገድ ነው ልክ ያለው ነው። አንደኛ አልተወከልንበትም፣ የአማራን ህዝብ ታርጌት ያደረገ ነው፣ በሌሎች ጫና የመጣ ነው፣ በአማራ ብሔር ላይ የመጣ ነው፣ አማራ ክልል ላይ የመጣ ነው ምናምን የሚል ነገር ነው። እነሱ አባባሎች ናቸው ልክ ያልሆኑት። ነገር ግን ግድፈቶች አሉት። ይሄ ህገ መንግስት ሲዋቀር ፍጹም ላይሆን ይችላል። ስለዚህ ተነጋግረን እስቲ ለሁላችንም የሚሻል እንፍጠር ማለት ምንም ችግር የለውም። ከዛ ጋር ችግር የለንም። እኛም እንዲሻሻል የሚፈልጉ አንቀጾች አሉ። ነገር ግን መሰረቱ ራሱ የቲፒኤልኤፍ ማኒፌስቶ ነው። ኦነግና ቲፒኤልኤፍ የጫኑብን ነው። አማራ አልተወከለም፣ አማራ ብዙ ሪስቶችን አጥቷል ምናምን የሚሉትን ነው የምንቃወመው። አንደኛ ተወክሏል። ኦሮሞ ተወከለ ከተባለ በኦፒዲዮ አማራም በብሄድን ተወክሏል። ኦነግ ወጥቷል። በዛ ጊዜ ጽሁፍ ላይ ነበር ነው ቻርተር የሚባል አለ። አንድ አመት ምናምን እስከ የትራንዚሽን ቻርተር ነው እሱ የሚባለው። እዛ ውስጥ ኦነግ ነበረበት፣ ኢንቮልቭም አድርጓል፣ በማዋቀሩ ውስጥ አለበት። ቻርተሩ ሚለው መጨረሻ ላይ የትራንዚሽን ገቨርንመንት እንዲቋቋም ነው። የሽግግር መንግስት ህገ መንግስት ረቆ መንግስት እስኪቋቋም ድረስ ለ3 አመት የትራንዚሽን ገቨርንመንት እንዲሰራ ነው። የትራንዚሽኑን ገቨርንመንት ደግሞ ሰኔ አካባቢ ምርጫ ሊካሄድ ነበር። ትራንዚሽኑን የሚመራ በየክልሉ እንደ ፌደራልም የሚመራ በዛ ምርጫ ስናፕ ኤሌክሽን ሲካሄድ ኦነግ አዲስ አበባ ላይ አሸነፈ። በዛ ተደናበሩ እና ኦሮሚያን በሙሉ እንደሚያሸንፍ እሙን ሆነ። ስለዚህ በምርጫ ከተሄደ ኦነግን አንችለውም በሚል ኦነግን ወደ መግፋት ሄዱ። ኤኒዌይስ ከ83 እስከ 84 መጨረሻ ላይ የቻርተሩ ጊዜ ያበቃና ከ85 ጀምሮ የትራንዚሽን ፔሪድ ነበር እስከ 87። ኦኬ እነዚህ 85 86 87 በትራንዚሽን መንግስት ነው ፕሬዝዳንቱ መለስ የነበረበት ማለት ነው። እሱ የሽግግር ወቅት ተብሎ ህገ መንግስት የሚቀረጽበት ሌላ ጥያቄዎች የሚነጋገሩበት ወቅት ነበር። ከ87 በኋላ ነው ህገ መንግስቱ ጸድቆ አሁን የምናየውን አይነት መንግስት መዋቅር መንግስቱን ፓርላሜንታሪ መሆን የጀመረው እና ታሪኩን ያው ማግኘት የምትችለው ነው። እና ምን ልል ፈልጌ ነው፣ በትራንዚሽኑ ጊዜ ህገ መንግስቱን በማርቀቁ ጊዜ ዶክተር ነጋሶ ጊዳዳ ነው የተሳተፉበት፣ ኦነግ አልተሳተፈበትም። ነክፍሌ ወዳጆ ናቸው አርቃቂዎቹ። ፕሮፌሰር እንድሪያስ እሸቴ ነበሩ አርቃቂዎቹ፣ የህግ አማካሪዎቹ። እነ ዮሐንስ ማን የሚባሉ በኋላ አፈጉባኤ የሆኑ የፌደራሉ የፓርላማ አፈጉባኤ ነበሩ። የቢአዴን ሰው ናቸው። እሳቸው ሁሉ ነበሩበት እና እነሱ አማራ አይደሉም ብለን መከራከር ሌላ ጉዳይ ነው። ነገር ግን እስከ ቀበሌ ድረስ በዛ ትራንዚሽን ወቅት ኦነግ ነው ያንን ተቃውሞ የወጣው። በኦሮሚያ ነው እንዳሁኑ አይነት ግጭት የነበረው። አማራ ክልል፣ ትግራይ ክልል ሁሉም በብሔር በአንቀጾቹ ላይ ሲወያዩ ነበር። በዛ ልክ
ከኛ የተሻለ ጁኒየርም ከኦፒዲዮም የተሻለ ስታተስ የነበራቸው የወቅቱም ጠቅላይ ሚኒስትር የሽግግሩም ጠቅላይ ሚኒስትር የነበረው አማራ ጁኒየር ፓርትነሩ ከሲኒየር ማለት ይችላል ለቲፒኤልኤፍ የተሻለ በትጥቅም በምንም በፖለቲካ ቁመና የአማራ ኃይሎች ናቸው እንትን ያሉት እና እሱ ታሪክን መካድ ነው እንደ አማራ ብሔረሰብ አልተወከልንም ከሆነ እሱ ሌላ ጉዳይ ነው አማራ በዛን ወቅት እንደ አማራ ብሔረሰብ መደራጀት የለብንም የሚል ከፍተኛ ክርክር ነበር አቶ በቴ ኡርጌሳ ከልብ አመሰግናለሁኝ እንግዲህ የሆነው እዚህ ስቱዲዮ ስለተገኙ ከልብ አመሰግናለሁ እኔም አመሰግናለሁ የተከበራችሁ የ4 ኪሎ ሚዲያ ቤተሰቦች ከኦነግ የፖለቲካ ኦፊሰር አቶ በቴ ኡርጌሳ ጋር የነበረን ቃለ ምልልስ በዚህ ተጠናቋል ሌላ ጊዜ ደግሞ ከሌሎች አመራሮችና ባለሙያዎች ጋር እንገናኛለን 4 ኪሎ ሚዲያን ሰብስክራይብ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን ዳዊት በጋሻው ነበርኩኝ መልካም ጊዜ